ሌላ ቪዲዮ ተመልሼ መጥቻለሁ ማለት ነው። እንግዲህ ይሄ ህፃን ልጅ የ2 ዓመት ህፃን ልጅ ነው የተገደለው ማለት ነው። የተገደለውም ባዳ ሳይሆን በቅርብ ዘመዱ ነው ማለት ነው። እንግዲህ እየተባለ ያለው በጣም ያዛዝናል በእውነት ሰው ለምን እንደዚህ እንደሚጨካከም ብቻ እኔ አላቅም ማለት ነው። እና ብቻ ፈጣሪ ይቅር ይበለን። እውነት እኔ ምንም እንደሚል አላቅም እውነት ለመናገር ማለት ነው። እና በጣም ነው የሚያዛዝነው እውነት ከዚህ በላይ አስከፊ ጊዜ የለም ማለት ነው። እና ይሄ ምንም የማያውቅ ህፃን ልጅ ክፉና ደግን ለይቶ የማያውቅ ህፃን ልጅ መግደል ማለት በጣም ከባድ ነው ማለት ነው። ምክንያቱም አባትና ይሄ ገዳዩ ልጅ ጸብ ሊኖራቸው ይችላል አላቅም የሆነ ነገር ሊኖራቸው ይችላል በመሃላቸው ግን እኔ የማውቀው ነገር የለም። ግን ሆኖም ደግሞ ለብር ተብሎ የሰው ህይወት ማጥፋት ማለት በጣም ከባድ ነው ማለት ነው። እና በር ነገ ሰርተን ማግኘት ለምንችለው ነገር የሰው ህይወትን መመለስ የማንችለው ነገርን ማጥፋት በጣም ይከብዳል በጣም ያዛዝናል። እኔ በጣም ነው ያዘንኩኝ እንደ አንድ ሰው ማለት ነው። እና ጸብ ካለው ከአባትየው ጋር መጨረስ እንጂ ህፃኑ ጋር ምን አስወሰደው? ምክንያቱም ይሄ ምንም የማያውቅ ህፃን ልጅ በምን እጅ ገደለውስ? በምን አይን አይቶ ይሄን ህፃን ልጅ እንደገደለው እኔ በጣም ነው ግራ የሚገባኝ ነገር ቢኖር ይሄ ነው ማለት ነው። እና ህፃን ልጆች ላይ እርምጃ የሚወስዱ ህፃን ልጆችን የሚገሉ ህፃን ልጆችን የሚያሰቃዩ ሰዎች ምን ያክል ጨካኝ ቢሆኑ ነው ህፃን ልጆች ላይ የሚጨክኑት ማለት ነው። ይሄ ልጅ ገና የ2 ዓመት ህፃን ልጅ ነው። ክፉና ደግ ለይቶ የማያውቅ ህፃን ልጅ መግደል ማለት በጣም ይከብዳል ማለት ነው። እና እንግዲህ እንደተባለው ከሆነ ልጁን ከወሰደ በኋላ 100,000 ብር አስገባልኝ ብሎ አባትየውን ይጠይቃል። አባትየው ደግሞ ያን ብር ማስገባት እንዳልቻለ ነው መሰለኝ። ከዛ በኋላ ለፖሊሶች ያሳወቃሉ። ለምን ስሜ ሚዲያ ላይ ወጣ ብሎ ይሁን ለምን የህግ አካል አወቀ ብሎ ይሁን በዛ ንዴትም ይመስለኛል እንግዲህ ህፃኑን የገደለው ማለት ነው። ከገደለውም በኋላ ራሱ ይሄ ልጅ በስነ ስርዓት ቤተሰቦቹ እንዲቀብሩ አላደረገም ማለት ነው። እና የሆነ ቦታ ወስዶ ነው የቀበረው። ከዛ በኋላ ከተያዘ በኋላ ነው ልጁ ሄዶ ያወጡት ማለት ነው። ብቻ በአውሬ እንደተበላ ግማሽ አካሉ እንዳልተገኘ ነው ማለት ነው። እና በጣም ነው የሚያዛዝነው ብቻ ይሄ ነው ብሎ ለመናገር በጣም ይከብዳል። ምክንያቱም በዚህ በኢትዮጵያ በቃ አንድ ሰው ሰውን ይገላል ከዛ በኋላ እጃችን ለፖሊስ እንሰጣለን ብሎ በቃ ራሳቸውን እንትን ይላሉ ማለት ነው። እና ራሳቸውን ያሳምናሉ። ምክንያቱም በቃ ምንም የተለየ ፍርድ አያገኙም እውነት ለመናገር እና ብዙ እናቶችን ያለቀሱበት ብዙ አባት ያለቀሱበት ነው በህፃናቶች ማለት ነው። እና ብዙ ጊዜ ህፃናቶች ይገደላሉ እና ብቻ ተገቢ ፍርድ ስለማያገኙ ህግ ቦታም ለዛም ይመስለኛል ማለት ነው። እና ግድያ የበረታው ኢትዮጵያ ውስጥ በጣም ያዛዝናል ማለት ነው። እና ዘንድሮ ዓመት ደግሞ ህፃናቶች በጣም እየተገደሉ ነው። በጣምም ያስፈራል። እንግዲህ ባዳ ሰው ከገደለ ባዳ ነው ተብሎ ዝም ይባላል ማለት ነው። ግን ዘመድ ከሆነ ደግሞ ምን ይባላል? እሺ ከየትስ ከዘመድ መሸሽ ወዴትስ ያሸሻሉ ከዘመድ ማለት ነው። እና በጣም ነው የሚከብደው እውነት በጣም ልብ የሚነካ ነገር ነው። እኔ በጣም ነው ያዘንኩኝ እንደ አንድ ሰው ማለት ነው። እና በቃ ያስጠላል እውነት ያለንበት ጊዜ በጣም ያስጠላል ማለት ነው። እና ይሄን ህፃን ልጅ የገደለው ሰው እኔ ሰው ነው ብዬ ማውራት ራሱ ይከብደኛል ማለት ነው። እና ይሄ አውሬ ነው ሲጀምር ማለት ነው። እና በዚህን ሰዓት አውሬ ለአውሬ የምራራበት ጊዜ ሰው ለሰው እንደ አውሬ የሆነበት ጊዜ ነው። ብቻ ለሁሉም ፈጣሪ ይቅር በለን። እውነት እኔ በጣም ነው ያዘንኩኝ እንደ አንድ ሰው ማለት ነው። ምክንያቱም ትልቅ ቢሆን እንኳን ትልቅ ነው መናገር ይችላል ራሱን መከልከል ይችላል ተብሎ ይታሰባል። ግን ይሄ እንዴት ህፃን ልጅ ምንም የማያውቅ እና ይሄ መግደል ማለት በጣም ከባድ ነው ማለት ነው። በጣም ይከብዳል በእውነት ለመናገር በጣም ይከብዳል ማለት ነው። እና ህፃን ልጅ ስናየው ራሱ እኮ ያሳሳናል። የማንም አይደለም እንኳን ስጋችን የሆነው ወይም ደግሞ ደማችን የሆነው ቀርቶ የአረብ ራሱ ምን ያክል እንደምንወዳቸው እኔንም አውቀው የአረብ ልጆች ራሱ ማለት ነው ማለት በቃ ባዳ የሆኑት ራሱ ማለት ነው። እና ይሄ ሰው እንግዲህ የገዛ ዘመዱን ነው
ይሄን ሕፃን ልጅ የገደለው። ብቻ ከባድ ነው ያለንበት ጊዜ። ለሁሉም ፈጣሪ ይቅር ይበለን ለምናደርገው ነገር። እና ወደዚህ ቪዲዮ መጀመሪያ ላይ እንደሰማችሁት ይሄ ቪዲዮ ይሄ ወንድማችን ምንድን ያለው ለ10 ሺህ ብር ብሎ የኦሮሞ ሕዝብ ይሄ ሕፃን ልጅ ገደለው ብሎ ነው የተናገረው ማለት ነው። እና አንዳንዴ ዘረኛ የሆነው ሰው በቃ ከየት ምክንያት ላገኝ ብሎ ነው የምናገረው ማለት ነው። ይሄ ማለት ምን ማለት እንደፈለገ ራሱ በጣም ከባድ ነው። ይሄ ሕፃን ልጅ የሞተው በሌላ ምክንያት ወይም ደግሞ የገደለው አንድ ግለሰብ ብቻ ነው እና የኦሮሞ ሕዝብ ብሎ ማወራቱ ነገሩ ወደ ዘረኝነት መውሰድ እና በአማራና በኦሮሞ ጥላቻ እንዲፈጠር ወይም ደግሞ የኦሮሞ ሕዝብ እንደዚህ ሕፃን ገዳይ ነው ሰው ይገላሉ ብሎ እንድታሰብ ፈልጎ ሊሆን ይችላል። በነገራችን ላይ እኔ ዘረኛ አይደለሁም፣ ዘረኛ መሆንም አልፈልግም። ግን የልጁ አነጋገሩ በጣም ስለገረመኝ ነው ማለት ነው። እና እንደ አንድ ሰው የኦሮሞ ሕዝብ ለ10 ሺህ ብር ብሎ ይሄን ሕፃን ልጅ ገደለው ብሎ ነው የተናገረው ማለት ነው። እና የገደለው አንድ ሰው ብቻ ነው። እና ነገሮቹን አንድ ነገር ኮሽ ባለ ቁጥር ወደ ዘረኝነት ባንወስደው መልካም ነው ብዬ አስባለሁ ማለት ነው። እና ብዙ ጊዜ የሆነ ነገር በሃይማኖት የሚሆን በተለያየ ነገር የሚሆን ሰውም ከተጣላ ሰውም ከታሰረ ሁሉም ነገር ከዘረኝነት ጋር እናገናኛለን ማለት ነው። እና ለዚች አጭር ጊዜ ለምንኖረው ኑሮ ይሄን አክል በውስጣችን ጥላቻ ኖሮ ተገቢ ነው ብዬ እኔ አላስብም ማለት ነው። እና ሁሌ ስለ ነገር ብቻ የምናስበው ከሆነ ለራሳችን ራሱ እኮ ሰላም አናገኝም። ምክንያቱም ነገር ነው በቃ ሁሌ ውስጣችን የሚያስበው መጥፎ ነገር፣ ተንኮል፣ ጥላቻ፣ ክፋት ስለሆነ ማለት ነው። እና ይሄ ክፋት ከየት እንዳመጣን እኔ አላቅም ማለት ነው። ደግሞ እየማለ ነው እየተናገረ ያለው ማለት ነው። እና ብቻ ፈጣሪ ቅር በል ነው የምልህ እኔ ሌላ ምንም የሚል ነገር የለም። ግን ብቻ ይከብዳል። ለዚህች አጭር ጊዜ ለምንኖራት ደግሞ ክፉ መነጋገሩ መጥፎ ነገር ማድረጉ ተገቢ ነው ብዬ እኔ አላስብም። የሆነው ያልሆነውን ሆኗል ብሎ መናገር ተገቢ ነው ብዬ እኔ አላስብም። እንግዲህ ሕፃን ልጅ የገደለው አንድ ሰው ነው የኦሮሞ ሕዝብ ብሎ መናገሩ ለምን አስፈለገ? እና ይሄን ለራስ ትቻለው ማለት ነው። እና ለማንኛውም ፈጣሪ ወደ ራስ ይመልስ፣ ከዘረኝነት ያውጣክ ነው የምለው ማለት ነው። እና ወንድማችን እና አንተን መሰሎች ማለት ነው። እና እንደዚህ ብዙ የምናገሩ በዘረኝነት ዙሪያ ብዙ ልጆች አሉ በዚህ በቲክቶክ አንድም አለች ቁረጠው እንደዚህ አድርገው ብላ ብዙ ነገር የምታወራ እህት አለች ማለት ነውና እንደናንተ አይነት ሰዎች ፈጣሪ ልቦና